ልጇ ላይ የጨከነች በራሷም ላይ ደግሞ እንደዛው እንዳትጨክን ነው የኔ ስጋት አሁን እንጂ የነሱ እህትና ወንድም ትልቅ ወንጀል እየሰሩ እንደሆነ ላይገባቸው ይችላል። ግን ይሄ ነገር ሲደረስበት እኛ ያለው ሙሉውንም ሂደን እዛ ላለው አካል እናስረዳለን። ለፖሊሶችም የመጣ ነው ከእንደዚህ ነው የምንሰራው እንደዚህ ነው። ስለዚህ ይህችን እህታችን ከአረብ ሀገር እንደዚህ አድርጎ ገንዘብ ተዋጥቶላት ተልካ ልጇን ለመጣል እንግዲህ አድራሻዋ ምናምን ነገር የሚያውቃት ሳለ እዚህ ቦታ የምትኖር ቀበሌዋ፣ ወረዳዋ ምናምን ነገር የሚያውቃት ሀቡዬ መሰረት 2 ዓመት ከ4 ወር አብረው ስለኖሩ ሜቢ ካወቀች መሰረት የቤታቸውን አድራሻ ታውቂያለሽ? አድራሻ አላውቅም። ምክንያቱም ብቻ የት እንደሆነ አላውቅም። ምክንያቱም ስታወራ ብቻ ነው የምሰማው። አድራሻ ምናምን እዚህ አልጠየቅንም። እኛ ስልክ ቁጥር ብቻ ነው የምናውቀው። የሚያውቅ ሰው እሷን የሚያውቃት ሰው ይሄንን ነገር የእሷን አድራሻ ለምን እዛ ሄደን ሆሳና እንግዲህ መሄድ ካለብን ስንሄድ ከዚህ ቦታ ከዚህ ቀበሌ እንደዚህ የሄደች ልጅ እንዳጋጣሚ እዛ እንደዚህ አይነት ልጅ ተፈጠረ። ኢትዮጵያውያን እዛ ያሉ እህት ወንድሞቿ 11 ወር እስከምትሞላ ድረስ እንደዚህ ከእርግዝናው እስከ 11 ወር ህፃኗ እስከምትደርስ ድረስ እየረዷት መጨረሻ ላይ ደግሞ አሁን በተፈጠረው የምህረት አዋጅ ወደ ሀገሯ እንድትገባ ገንዘብ አዋጥተው ልከዋት በመጣች በሁለተኛው ቀን ኦክቶበር 31 ነው አይደል? እሺ ኦክቶበር 31 ነበር በረራዋ። ኖቬምበር 1 አሁን ኖቬምበር ዛሬ ኖቬምበር 5 ነው። ስለዚህ ኢትዮጵያ ከሄደች 6 ቀኗ ነው ዛሬ። ልጇ ግን በሄደች ቅዳሜ ዕለት ልጅቷ ተጥላ ተገኘች። እሷ ሐሙስ ማታ ኢትዮጵያ ገብታ ኤርፖርት አድራ አርብ ጠዋት ነው ከኤርፖርት የወጣችው። ቅዳሜ ህፃኗ ተጥላ ሆሳና ተገኘች። ልከውልኛል። አሁን ስልኳን እልክልሻለሁ። ያንን ቮይስ በዋትሳፕ ትልኪላትና እኔ እንደዚህ ነኝ ለሰው ልጅ ምን ላትርፍ ብዬ ነው ሶሻል ሚዲያን የምጠቀምበትና በዚህ ላይ ስለ ስፔሻል ኒድ የሚያስፈልጋቸው ሰዎች ምክር ነገር እንደሆንሽ ዶክተር ማን ነበር የምትባለው እልክልሻለሁ። ስልኳን መልእክት አስቀምጭላት። ሌሎችም ከአንቺ ቢማሩ ምን አለበት ከሚያባሉን እንደዚህ አንድ ሰው ለማትረፍ ቢሯሯጡ ለነፍስም ለስጋም ይሆናል እና ከልብ ነው የማመሰግናችሁ። መልካም ምሽት ይሆንላችሁ። ወዳችኋለሁ። እሺ ተስፍዬ በጣም አመሰግናለሁ። አንተ ማለት የእውነት ስምህን የሆንክ ሰው ነህ። የእውነት ቅን ነህ። ቅን ስለሆንክ ነው ብታበረታው። ማለት የምር በጣም ነው የምትደንቀኝ። እያንዳንዱን መልካም ነገር በሰራው ቁጥር ዋትሳፕ ላይ መታ አፕሪሺየት ታደርገኛለህ። ሂጂ፣ ቀጢ፣ ጎበዝ፣ በርቺ ትለኛለህ። ቴንኪው ሁዳዬ። እና ይሄ ደግሞ ምንድነው እኔ ሞራል ይሆነኛል። ሞር መልካምን ነገር እንድሰራ ያደርገኛል። እንዴ ነቀለው እንዴ እኔ ያለ መስሎኝ እየለፈለፍኩ አስክሪን ሪከርድ አድርጌዋለሁ ያልሽውን እልክለታለሁ። የምር ነው የምልሽ። ዛሬ ቪዲዮን ካየ በኋላ ላይክ የላከልኝ ቮይስ በቃ ኮራሁብሽ፣ በጣም ጎበዝ፣ እንዲህ ነው ሰው ማለት ለሌላ ሰው መጨነቅ ምናምን አለኝና በጣም አፕሪሺየት አደረገኝ። በጣም ቅን፣ የእውነት በቃ እንደ ስሙ ቅን ነው ሰው። ስሙን ሲሆን